እኔ ልጠይቅሽ ነው የልጅሽ አባት ማን ነው? ዛሬ ካልተናገርሽ እኔ ነኝ የምናገረው። አንቺ ምንድን ነው የምትጠይቂው? አንቺ ታባሽ ታውቂዋለሽ። ምን ጋር አንጥፈሻል? እሱን አንጥፋለች ወይ? ይሄን ግን አላነጠፈችም። ኧረ ነው እንግዲህ ያው ካወቅሽ ንገሪና እንስማው። አንቺ ንገሪን እንጂ። አልናገርም ካለች በቃ መብቷ ነው። ኤቢ ምንድነው በቃ ፍቻት እንዴ? ካወቅሽ ተናገረ። እሷ ካልተናገረች አልናገርም እማዬ። ቱልቱላ አንቺ ሚስጥር አውቀሽ እስካሁን ድረስ ልትደብቂ አፍሽ ቁጭ። ካወቅሽ ደግሞ ተናገረ። እንዴ ሰው እኮ ብዙ ፍላጎት አለው። ሰላም ደግሞ የልጁን አባት አላስተዋውቅም ካለች በቃ መተው ነው እንዴ። ይሄ ጉዳይ እኮ የሚመለከታት እሷን ብቻ ነው። ቁርጥ ይበልልኝ። ያው የተማረ ሰው ንግግር አያችሁ እንደዚህ ነው። በይ እንግዲህ ሰላምዬ ያጥሮፍ አትስማሽ፣ መንገደኛ አይማሽ። አሜን። የጭንቃ ማላጇ እሷ ትሆንሽ። አሜን። ከእጅ ትቅደምልሽ፣ ጭንቅሽን ታቅልልሽ። አሜን። የወለድሽውን የምትወጂውን በክንድሽ ታስታቅፍሽ። አሜን። እንግዲህ የፊትሽን በጀርባ ታዞርልሽ። አሜን። የምትወጂው ደግሞ ሀገር የሚጠቅም አንቺንም የሚያኮራ ይሁንልሽ። አሜን። በእኔ ባጎደልኩኝ መድኃኒዓለም ይሙላበት። አሜን። ያው እኔ ልመርቅ። ኧረ ጎሽ እኔ ቆንጆ እስኪ መርቂ። መርቂኝ እስቲ ማዬ። እሺ ግን ሰላምዬ ምን ብዬ ልመርቅሽ? ምን ልትይ ነበር ያሰብሽው? ልጃችን ይወለድ። አሜን። የተረፈው ኬክ የኔ ነው። አሜን። ዋይ እየመረቅሽ ስለ ኬክ ታነሻለሽ። የትም አይሄድብሽም። በይ መርቂ። ልጃችን ይወለድ። አሜን። አልሽ እኮ ልጃችን ቆንጆ ይሁን። አሜን። እና እኔም አሜን። በሉ እናንተም ተባረኩ፣ ብሩክ ሁኑ፣ ለቁም ነገር ድረሱ። እንግዲህ ይህንን ወግ ማድረግ በስርዓቱ በደንቡ ለማድረስ ያብቃችሁ። ትምህርታችሁን በሰላም ጨርሳችሁ ጤናችሁን ሰጥቶ ለእንደዚህ አይነቱ ማድረግ አሳይቶ ደግሞ ያብቃኝ እኔንም። በሉ እቃችን እናነሳሳለን፣ ቤታችን እናስተካክላለን፣ ህይወት ይቀጥላል አይደል? ጎበዞች። እማዬ ወይ እማዬ ስሚኝማ። ምንድን እኔ የምለው ግን እማዬ በቃ ሰላም የልጇን አባት አልናገርም አለች። በቃ አንቺ መጨነቅ አይሰለችሽም አይደል? ይኸውልሽ እሷ መጤ ሲመጣ ሆስፒታል ስገባ እናገራለሁ ብላለች። እንግዲህ እስከዛው ድረስ መጠበቅ ነው። እማዬ እኔ ግን ማለት ነው ብታይ ማታ ስተኛ ብዙ ነገር ነው ወደ አይምሮ የሚመጣው። ምንድነው ወደ አይምሮሽ ደግሞ የሚመጣው? አትቆጭኝም? ያው የማይረባ ነገር እኮ እየተናገርሽ ነው ይቢ። እማዬ እኔ የማይሆን ነገር እኮ አስቤ አላውቅም። የማስበው ነገር እንዳለ ትክክል ነው። እናንተ ግን እኔ የማስበው ነገር መረዳት ስለማትፈልጉ ነው። እኔ እኮ እማዬ እንደውም ብታይ ኮሌጅም ቤትም የትም በቃ የምናገረው ነገር እንዳለ እውነት ነው። እናንተ ግን እኔ ስለማትረዱኝ በቃ ትቆጡኛላችሁ፣ ትሰርቡኛላችሁ፣ ትመቱኛላችሁ። በቃ በአጠቃላይ አትረዱኝም። ይቢ እኔ እኮ በተቻለ መጠን ልረዳሽ እሞክራለሁ። ግን ምን ያደርጋል አንቺ የምትናገረው ነገር በሙሉ ዘግናኝ ወሬ ነው። እማዬ ከምሬ ነው። እኔ ብታዳምጪ ምን ችግር አለው? እኔ እኮ ትክክል ልሆን እችላለሁ። በቃ ትክክል ካልሆንኩኝ ደግሞ ትታይዋለሽ። እሺ ጥሩ ተናገሪ እስኪ ልስማሽ። እማዬ
ሰላም ማለት ነው ከዳጣ ጋር የሆነ ነገር አላቸው። ወደዚህ በጣም አልሽ እኮ ደከመኝ እንደውም። እሺ በይው፣ እሺ በይ። የሆነ ነገር ልንገርሽ። ምንድን ነው? አውቀሽ ነው? አይደለም የምሬን አይደለም ብታይ ማለት ነው። ምጥን ዳጣና ናታን ማለት ነው በዛ በጥርቅ በኩል ሆኖ እየተመካከሩ ነው። ዳጣና ናታን እየተመካከሩ ነው። ምንድን ነው የሚመካከሩ? ኳሱን ሊቀሙ ነው እንዴ? ብቻቸውን ነው የሚቀሙ? አዎ ብቻቸውን ነው የሚቀሙ። ደግሞ ብታይ ማለት ነው ናታን ዳጣን አቅፏት ነው የሚመካከሩት። ባልና ሚስት ናቸው እንዴ? ምን? ዳጣና ናታን? አዎ ዳጣና ናታን ባልና ሚስት ናቸው። አይደለም እኛም ኳሱን ሊቀሙ ነው እየተመካከሩ እኮ ነው። ኧረ እባክሽ ባልና ሚስት ሆነው ነው እንጂ ዝም ብለው ነው የሚቀሙ። እሺ እንደውም ማለት ነው እማዬን ሂጂ ጥቂያት እመጣለሁ። እንደው እማዬ አለች እንዴ? እንዴ አዎ እማዬም አለች ኤቢም አለች። እንደውም ሂጂ ጥቂያት እመጣለሁ። ምን ብለሽ? ናታንና ዳጣ ባልና ሚስት ናቸው ወይ ጥግ ላይ ተቀምጠዋል ብዬ ጥቅምታለሁ። እኔ አያገባኝም። ዳጣ ብትቆጣሽ የለም ጥቂያት ኳሱን በይ። ቆይ ምንድነው ሰላምና ዳጣ ያላቸው ግንኙነት? ይሄንንስ ከእርግዝናዋ ጋር ምንድነው የሚያገናኘው? እኔ ማለት ነው ማየ ሰላምና ዳጣ ግን እናትና ልጅ ነው የሚመስሉ። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ ማየ አልቆጣሽ ማለሽኝ እንዴ? ችግር አለው ብታዳምጪኝ። ምክንያቱም ማየ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራሱ ሆኔን የመጣችኝ ዳጣን በተኛችበት አንቃታለሁ ስላልኳት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት። እማዬ እኔ እኮ አልዋሽም፣ ባሽቼም አላውቅም። እስኪ በደንብ ያቸው ማየ ይመሳሰላሉ እኮ። በዛ ላይ ደግሞ በጣም የሚዋደዱት። አሁንማ በቃ ማየ ብታይ ምግብ እኮ ተደብቃ ለእሷ ብቻ ነው የምትሰጣት። ኧረ እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደችው? እንዴ ማየ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቶ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ናት። ምናልባት በጣም ጥሩ ልጅ ስለሆነችና ስለምታግዛት ይሆናል የምትወዳት። እሺ ማየ ግን በቃ አንድ ነገር ብቻ ልጠይቅሽ። ኤቢ ምንድን ነው? እንዳትቆጪ ግን እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳትኖርችብኝ እንዴ?